ፈረስ የሚያስጋልብ ሳሎን ነው። ዋው ስፋቱ! እሱም ብቻም ሳይሆን ኢታሊኮ ከሚባለው ኢንተርናሽናል ካምፓኒ ኢምፖርት በተደረጉ ሌግዠሪ ቅንጡ ማቴሪያሎች ተውቦና ተንቆጥቁጧል። ሙሉ ፈርኒሽድ የሆነ አፓርታማ ነው። ስለ ዕቃው ደግሞ እናንተ ምስክር ናችሁ፣ ምክንያቱም እያያችሁትና እየተከታተላችሁት ስለሆነ። ከዚህ በመቀጠል እዩት 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 ይህንን ክሎዝድ ኪችን እንዴት አባቱ እንደሚያምር! በተለይ ደግሞ ለሀበሻ ምግብ ክሎዝድ ኪችን ከኦፕን ኪችን ይልቅ እጅግ ተመራጭ ነው። ለምን ተመራጭ ይመስላችኋል? መልሱን ለእናንተ ልተወው። ከዚህ በመቀጠል ወደ ማስተር ቤድሩም ወስዳችኋል። በጣም ሰፊ ነው፣ በጣም ያምራል። ይሄ ደግሞ የማስተር ቤድሩም የራሱ ባዝሩም ነው። ጽድት ብሎ የተሰራ ክሎሴትም አለው። ከዚህ በመቀጠል የማሳያችሁ ገስት ቤድሩሙ ባዝሩሙ ይህንን ይመስላል። አሁን ደግሞ ወደ ልጆች ቤድሩም እየገባ ነው። ልጆቹ የራሳቸው የሆነ ባዝሩም አላቸው። የልጆች ቤድሩሙ፣ ሳሎኑ እንዲሁም ደግሞ ማስተር ቤድሩሙ የራሳቸው የሆነ ሰፋፊ ባልከኒ አላቸው። ይሄኛውና የመጨረሻው ደግሞ ዳይኒንግ ቴብል ነው። እንዲሁም ስቶር አለ። ሜን ጌቱም በፌስ ሪኮግኒሽን፣ በፓስዋርድ፣ በአሻራ፣ በካርድ የሚከፈት ነው። ይህ ህንፃ ኢንተርኮም ጭምር ያለው ነው። እንግዳ ቢመጣባችሁ ቤታችሁ ሆናችሁ ማን እንደመጣ የምታውቁበትን መንገድ አለ። መብራት ቢጠፋ ብላችሁ ለምትጨነቁ ባካፕ ጄኔሬተር ሬዲ ነው። ሊፍቱም ተገጥሟል። ለእያንዳንዱ ሰው አንድ አሳይንድ ፓርኪንግ ይሰጠዋል። በፍሎር 3 አባወራ ብቻ ነው ያለው። ማለትም ለአንድ ሰው 2 ጎረቤት ብቻ ነው ያለው። ይሄ ደግሞ ከሴኪሪቲ ከፕራይቬሲ አንጻር እጅግ ተመራጭ ነው። እንዲሁም ቪላ ላይ ነው የምኖረው ብላችሁ ፊል እንድታደርጉ ያደርጋቸዋል። ይህንን ፈርኒሽድ የሆነ አፓርታማ የምትፈልጉ ከታች ባለው ስልክ ኮንታክት አድርጉ።